ሃይ ሰላም ዊን ፕላስ ብለናል። ዛሬም ዴይ 3 ላይ ነኝ። ቻሌንጂንግ ከጀመርኩ 3ኛ ቀኔን ይዣለሁ። ዛሬም ሎስ በባለፈው ትሬድ በባለፈው ዊክ በሎስ ነው የዘጋሁት። ይሄኛው ዊክ ደግሞ እንደ አዲስ ሎስ ጀምሬያለሁ ማለት ነው። ዛሬ ማንዴ ነው። በሎስ ነው የጀመርኩት። ማንዴ ላይ ትሬድ አልወስድም ብዬ በፕላን ያስቀምጬ ነበረ፣ ግን ዲሲፕሊን በማጣቴ ምክንያት ትሬድ ወስጄ ዛሬም ሎስ አጋጥሞኛል። ዴይ 3 ሎስ ነው። ምን አይቼ እንደገባውና ለምን እንደገባው ደግሞ በትሬዲንግ ቪው ላይ ያሳያችኋለሁ። 181 የነበረው አሁን ወደ 166 አካባቢ ወርዷል። ስለዚህ ወደ ትሬዲንግ ቪው ሁለት ትሬድ ነው የገባሁት። አንዱን ባይ ፖዚሽን ነው የገባሁት፣ አንዱን ሴል ፖዚሽን ነው የገባሁት። ሁለት ትሬድ ነው የገባሁት። ሴሉን የገባሁት የኔን ስትራቴጂ ተጠቅሜ በቃ ስቶፕ ሎሲም ሁሉ ነገር ተመጣጥኖ ነው የገባው እና በቃ ደስ የሚል በጣም ችግር የሌለው ግን ማንዴ ላይ ነው ትንሽ ሊኩዲቲ ላይ ማንዴ አልገባም ብዬ ለራሴ እቅድ አስቀምጬም ነበረ። እሱ ላይ ነው የገባሁት። ግን ባይ ፖዚሽን የገባሁት ጭራሽ በቃ የሌለ ነገር ነው ማለት ፕላኔ ውስጥ የሌለ። እሱንም ማንዴ ላይ ሁለት ጊዜ ትሬድ አላረግም። አንድ ሃይ ኳሊቲ ሴታፕ ካገኘው እሱን አንዴ ከገባው ቀጣይ ሁለተኛ ትሬድ አልገባም ብዬ ለራሴ አስቀምጬ ገባው። የገባውበትን ዋጋ ሰጠኝ። ስለዚህ ሁለቱን ሎስ ሁለት ትሬድ ነው፣ ሁለቱንም ሎስ ነው የወጣሁት። መጀመሪያ ያየሁትን ልንገራችሁ። ከዴሊ ስነሳ እንደሚታወቀው ዴሊ ላይ የፕሪቪየስ ሃይና ፕሪቪየስ ሎ ያለፈውን ሃይና ያለፈውን ሎ ወስዳለሁ። የፍራይዴን ሃይና የፍራይዴን ሎ ወሰድኩኝ። ዛሬ ማንዴ ነው። ግን እዚህ ጋር ማወቅ ያለባችሁ አብዛኛውን ጊዜ ማንዴ በቃ ኮንሶሊዴት ያደርጋል። ትሬደሮችም ለዚህ ነው ማንዴ እና ፍራይዴ የማይወዱት። እኔ ፍራይዴ ያስከፈለኝን ዋጋ ስለማውቅ ፍራይዴ ናይት ምንም አይነት ፖዚሽን አልከፍትም የፈለገ ነገር ቢመጣ። አሁን ደግሞ ማንዴ ዋጋኝ ሰጥቶኛል። ስለዚህ ዋን ሃውን ላይ ወርጄ ማየት ቻርቱን ለማየት የሞከርኩ ነበር። ዋን ሃውን ላይ ስወርድ ምንድን ነው ያየሁት? እዚህ ላይ በጣም ይሄንን ካንድልስቲክ ካያችሁ በጣም ወርዶ ነበረ። ይሄ ማለት በቃ ሴል ፖዚሽን ሴለሮች ነው የሚባለው፣ ሴለሮች አሉ ነው። ስለዚህ ዳውን ፖዚሽን ለመሄድ ትልቅ ነው ፕሮባቢሊቲው። ይሄንን አይደለም ግን ያየሁት እኔ ሊኩዲቲ፣ እዚህ ጋር ያለውን ሊኩዲቲ ነው እኔ ያየሁት። ለምን ይሄ ኤዥያን ላይ ነው ይሄ የተፈጠረው። ኤዥያን ጠዋት ነው ይሄ የተፈጠረው። ስለዚህ ይሄንን ለንደን ላይ ይሄንን ሃይ ይሄንን እንደ ሊኩዲቲ ለንደን ላይ ወስዶ ዳውን ሙቭ ያረጋል ብዬ ለራሴ አስቀምጬ ይሄን ላይ ኦርደሬን ፕሌስ ኦርደር አድርጌ ስቶፕ ሎሴን ደግሞ እዚህ አካባቢ አስቀምጬ ፖዚሽኑን የጠበቅኩ ነበረ። ለንደን ላይ ያስገባኝ ላሳያችሁ የገባውበትን። ለንደን ላይ መጣ። ፖዚሽኔን ኢን አረገ እዚህ ጋር እንደምታዩት። ከዛ በኋላ ስቶፕ ሎሴን አሁንም ያስቀመጥኩት ከዚህ ሃይ አይደለም፣ እዚህ ይሄን በላይ አይሄድም ብዬ ስላሰብኩ እዚህ አካባቢ አስቀመጥኩት። ከዚህ ትንሽ ወረድ አድርጌ ሪስክ ማኔጅመንቴንም ሪስኬንም ማኔጅ ለማድረግ እዚህ አካባቢ ከመጣ ወደ 18-17 ዶላር ይሆናል። እኔ ደግሞ 15-14 ዶላር በላይ ሪስክ አላረግም። 15-14 በቃ ይሄ ከዚህ በላይ ሪስክ ስለማላረግ እዚህ አካባቢ ያስቀመጥኩ። ከዛ ፖዚሽኑን ፊል አድርጎ ካስገባኝ በኋላ ወጣ፣ ተመልሶ ወረደ። ይሄው እዚህ ጋር ነው ያስገባኝ። እዚህ ጋር ነው ያስገባኝ። ካስገባኝ በኋላ ተመልሶ ወጥቶ ወረደ። ከወረደ በኋላ ተመልሶ ውስጥ ገብቶ አሁንም እዚህ ውስጥ ኮንሶሊዴት ማድረግ ሲጀምር በእጅ የዘጋሁት አሁንም እዚህ ላይ 7.81 ምናምን አካባቢ ዶላር ሎስ አረኩኝ። ይሄኛው ችግር የለውም፣ እሺ ሎሱን እቀበላለሁ። ጭራሽ ግን ይሄኛውን የገባው ትሬድ ትክክል አልነበረም። በቃ መጣ እዚህ እሱንም ሃይ ላይ መግባት አልነበረብኝም። ሃይ ላይ አይቼ ከዛ 30 ሚኒት ላይ ስወርድ እንደ ድንገት በቃ 30 ሚኒት ላይ ወርጄ ይሄንን አየሁ። ይሄንን ፌር ቫልዩ ጋፕ አየሁ። ይሄንን ፌር ቫልዩ ጋፕ አይቼ በቃ ይሄንን ሊኩዲቲ ይወስዳል ብዬ እዚህ ላይ ደግሞ ይሄንን ፌር ቫልዩ ጋፕ ማርክ አድርጌ ፕሌስ ኦርደር አረኩኝ። ፕሌስ ኦርደር ካረኩ በኋላ ቀጥታ መጥቶ አውጥቶኝ ተመልሶ ወረደ።
ይሄ ነበረ ትሬዱ፣ ሁለቱ ትሬድ ማለት ነው። ኤክስነስ ላይ ላሳያችሁ። በባለፈው ትሬድ ወደ የመጀመሪያው ትሬድ ላይ $8 $10፣ የዛሬው ደግሞ 7.12 $7.84 181 የነበረው አሁን 166 ሆኗል። በጣም ወርዷል። በቃ በጣም ወርዷል ሳይሆን ሶስቱንም ቀን ሎስ አድርጌያለሁ። ይሄንን ቻሌንጅ ለራሴ ያዘጋጀሁትን ቻሌንጅ ከጀመርኩ ይሄ ማለት ደግሞ ያቆመኛል አይደለም። እኔ ፑሽ አድርጋለሁ። ነገ ቱዝዴ ነው። ከነገ ጀምሮ አሁንም ሌላ አፕዴት አመጣለሁ። ግን አንድ ነገር እዚህ ላይ መናገር የምፈልገው ሎስ ያደረግን ወይ ደግሞ እኔ አሁን ሎስ ያደረግኩ ሲሄድ ጆርናል እጽፋለሁ። ምጽፈው ነገር ላይ ተመልሼ አሁን የዛሬውን 2 ትሬድ ማንዴ ላይ አልገባም። በቃ ማንዴ ላይ 2 ትሬድ አልገባም። ለራሴ አስቀምጬ ነበር። እሱን ፕላኔን ሰበርኩ። የፕላኔን ዋጋ አግኝቻለሁ። ያስቀመጥነውን ነገር ላለመስበር መሞከር አለብን። ስትራቴጂ ሳይሆን ሳይኮሎጂ ነው። በቃ ሁሉ ነገር ከጨረስን በኋላ ሳይኮሎጂ ትንሽ ያስቸግራል። ይሄድን ይመስላል ነበር በቃ ትሬዱ። ሌላ ዴይ 4 ላይ እመጣለሁ። እስከዛ እስከምንገናኝ የዛ ሰው ይበላል። ፒስ አውት